ብዙ ሰዎች የማያውቁት ቴዲ አፍሮ ከፍቅር እስከ መቃብር መጽሐፍ ጋር አንድ ላይ የሰራው ማር እስከ ጧፍ የሚለው ሙዚቃ እንዴት በ8 ደቂቃ ውስጥ የዚህን ሁሉ መጽሐፍ ሐሳብ ሊገልጸው እንደቻለ ዛሬ ነግራችኋለሁ። ሲኖዳ ዮሐንስ ቤተክርስቲያን በዛብህ ከሰብለ ጋር ማንኩሳ ያለ በመሪጌታነት ሲያገለግልበት የነበረበት ቤተክርስቲያን ነበርና ወደ አዲስ አበባ ለፍቅር ብሎ ከመሰደዱ በፊት ጉዱ ካሳ ከብት ሸጦ ሊልከው እንደሆነ ስላወቀ የዓመት ደሞዜን ተቀብዬ አንተ ከምትሰጠኝ ጋር ጨምራለሁ ብሎ የዓመት ደሞዙን ሊቀበል ወደ ሲኖዳ ዮሐንስ ቤተክርስቲያን ሄደ። በኋላም ጉዱ ካሳ ከብት ሸጠና ብር ጨምሮ ሰጥቶት ወደ አዲስ አበባ ላከው። ሰብለ ግን ገዳም ገብታለች። ይህን ሐሳብ ፍቅር እስከ መቃብር መጽሐፍ ላይ ስናገኘው ቴዲ አፍሮ ደግሞ የዚህን መጽሐፍ ሐሳብ በግጥምና በዜማ ሰርቶት እንዲህ ሲል ይጀምራል። ሲኖዳ ዮሐንስ የዓመት ወዜን ይዤ ጋማ ሽጦ ካሳ ሸኝቶኝ ከወንዜ መጥቼ ከሸዋ ስጠብቃት ኖሬ ለካ ገዳም ገብታ ጎጃም ኖራ ማር ያለን በዚህ ምክንያት ነው። ሲኖዳ ዮሐንስ የዓመት ወዜን ይዤ ጋማ ሽጦ ካሳ ሸኝቶኝ ከወንዜ መጥቼ ከሸዋ ስጠብቃት ኖሬ ለካ ገዳም ገብታ ጎጃም ኖራ ማር። ይቀጥልና በዛብህም አዲስ አበባ ገብቶ ሰብለን የመጠበቅ ተስፋ ላይ ያለ የንስሐ አባቱ የመከሩት ምክር ትዝ አለው። ምናሉት ሰው ልጅ የሚማረው አንድም ከፊደል ሀ ብሎ አንድም ከመከራ ዋ ብሎ ነው የሚማረው ብለው የመከሩት ምክር በስቃዩ ጊዜ ትዝ ብሎት ሳይጨርስ ማንኩሳ ያለ የልብ ወዳጅ ነበረው ቀለም ወርቅ የሚባል በጣም ስለሚወደው አዲስ አበባ ከመሄዱ በፊት እሱ ቤት አድሮ አጫውቶት በፍቅር ነበርና የሸኘው። በስቃዩ ጊዜ የልብ ወዳጁ ቀለም ወርቅና የንስሐ አባቱ የመከሩት ምክር ትዝ ይለዋል። ይሄን ሐሳብ ፍቅር እስከ መቃብር ላይ ስናገኘው ቴዲ እንዴት አድርጎ ገለጸው? ቀለም ወርቄ ቢሆን የቅርቤ ጓደኛ ፍቅር ለያዘው ሰው ከልካይ የለው ዳኛ ይላል። ቀለም ወርቄ ያለው አንድም የበዛብህን ወዳጅ ሲያነሳ ነው። ሌላው ደግሞ ቀለም ወርቄ ቢሆን የፈለገውንም ብማር የፈለገውንም ሊቅ ብሆን ቀለም ቢቀርበኝም እውቀት ቢቀርበኝም ቀለም ወርቄ ቢሆን የቅርቤ ጓደኛ ፍቅር ግን ማንንም ሰው ደካማ ያደርጋል ሲል እንዲህ ብሎ የመጽሐፉን ሐሳብ ይባሳጎል። አብረተው ድጋፍ ሲሉኝ ሳባቴ ዋብ የተማኩኛ ለመሳቴ ቀለም ወርቄ ቢሆን የቅርቤ ጓደኛ ፍቅር ለያዘው ሰው ከልካዬ። ቀጥልና ፍቅር እስከ መቃብር ላይ በዛብህ በ10 ዓመቱ አካባቢ በጣም ይታመም ስለነበረ እናቱ ውድነሽ በጣሙን አንድ ልጃቸው እየተሰቃየባቸው እንዲኖር ስለማይፈልጉ የእናት አንጀት ሆኖባቸው ስለት ይሳላሉ። ስለቱም እንዲህ ነበረ። ልጄን ከማርክልኝ እድሜው ከፍ ሲል ያንተን ታቦት በድቁና ያገለግላል ብሎ ነበር የተሳሉት። በዛብህም በወሩ ተሽሎት 12 ዓመት ሲሞላው ዳሴ ማርያም፣ ዳዊት፣ መልካ ጊዮርጊስ ደግሞ ሲጨርስ እዛው ያገለግል ጀመር። ታዲያ በቤተ ክህነት ትምህርት አቀባበሉ ከጓደኞቹ ሁሉ ይሻል ስለነበረ ምንም ቢያደንቁትና ቢያወድሱት የስለት ልጅ በመሆኑ ይሳለቁበትና ያሾፉበት ነበር። ይሄ ሐሳብ ፍቅር እስከ መቃብር ላይ ያለ ሲሆን ቴዲም በግጥምና በዜማ እንዲያርጎ ገልጾታል። ላሳደገኝ ደብር የስለት ልጅ ሆኜ ካህን እንዴት ይፍታኝ ያንቺ እስረኛ ሆኜ በጊዜ ተደፋ የቀለሙ ቀንዴ የኔ ፊደል ማወቅ ካንቺ አዳነኝ እንዴ ይላል። ላሳደገኝ ደብር የስለት ልጅ ሆኜ ካህን እንዴት ይፍታኝ ያንቺ እስረኛ ሆኜ በጊዜ ተደፋ የቀለሙ ቀንዴ የኔ ፊደል ማወቅ ካንቺ አዳነኝ እንዴ። ፍቅር እስከ መቃብር ላይም በዛብህ አብዛኛውን የቤተ ክህነት ትምህርት ተምሮ በጣም ሊቅ ሆነ። መማር መሆን የሚፈልገውን የቅኔ መምህርነትም አሳካው። ይህን ሁሉ ቢያደርግም ቅኔን ያህል ነገር ቢያስተምርም ሰብለን ከማፍቀር ለሷ ፍቅር ዝቅ ከማለት አለመዳኑን ሲያስብ ማንኩሳ ያለ አንድ ያልተማረ የከብት እረኛ ባላንዲሩ ገብረ የሚባለው ሰውዬ ትዝ ይለዋል። ይህ ሰው ከብቶቹንና ባለቤቱን እየጠበቀ እጅግ በጣም ደስ የሚል ትዳር መስርቶ እዛው ሀገሩ ላይ በፍቅር እየኖረ ይገኛል። ታዲያ በዛብህ ሰብለን ለመፈለግ ወጥቶ ከሀገሩ ተሰዶ በብቸኝነት ሰብለን ሳያገኛት የባከነ መሆኑን ሲረዳ አንድ ተራ ባለዋሽንት እንኳን ይብለጠኝ ብሎ ፈጣሪውን እንደማማረር አለ ይሉናል ሐዲስ ዓለማየሁ ፍቅር እስከ መቃብር ላይ። ታዲያ ቴዲም ይህንን የመጽሐፉን ሐሳብ ወስዶ እንዲህ ሲል ገለጸ። ሳዋህድ ከኖርኩት ቅኔን ከደብተሬ ተሽሎኝ ተገኘ ባላንዲሩ ገብረ ያለው ይህንን ታሪክ ነው። ሳዋህድ ከኖርኩት ቅኔን ከደብተሬ ተሽሎኝ ተገኘ ባላንዲሩ ገብረ። ወደ መጨረሻዎቹ አካባቢ በዛብህም ይህን ሁሉ በተረዳ ጊዜ ፍቅር እንደ ሰም የሚቀልጡለት የሞትን መንጋጋ የሚጋፈጡለት መሆኑን ተረዳ ይሉናል ሐዲስ ዓለማየሁ። ቴዲም የዚህ ስራ የዜማው አጥንት የሚባለውን ፓርት እዚህ ጋር ያመጣዋል። እሱ ምንድነው? ለካ ሰው አይድንም በደገመው መጽሐፍ እንደ ሰም አቅልጦ ፍቅር ካረገው ጧፍ፣ ለካ ሰው አይድንም በኦሪቱ ገድል
ወንጌል ይዞ መጥቶ ፍቅር ካረገድል የሚለውን ሐሳብ እዚህ ጋር ያመጣዋል። ይሄ ምን ማለት እንደሆነ ልንገራችሁ። ወንጌል ይዞ መጥቶ የሚለው ሐሳብ ወንጌል ለሰው ልጆች ተብሎ የተከፈለ መስዋዕትነት ሲሆን ለካ ሰው አይድንም በኦሪቱ ገድል ያለው ደግሞ የኦሪት ሕግ አይን ያጠፋ አይኑ ይጥፋ፣ የገደለ ይገደል የሚል ሕግ ስለነበረ የኦሪት ሕግ በሐዲስ ኪዳን እንደተሻረና መዳን በሐዲስ ኪዳን እንደመጣ ሲነግረን ለካ ሰው አይድንም በኦሪቱ ገድል ወንጌል ይዞ መጥቶ ፍቅር ካረገድል ይላል። አንድም ወንጌል እንደሚያድን ሐዲስ ኪዳን እንደሚያድን ሲነግረን፣ በሌላ በኩል ደግሞ ሐዲስ ዓለማየሁ የመጽሐፉን ደራሲ ሊያነሳቸው ስለፈለገ የተጠቀመው ሐሳብ ነው። ይሄ ግጥም የዚህ ሥራ ማስተርፒስ ፓርት ነው። ለካ ሰው አይድንም በደገመው መጽሐፍ እንደ ሰማይ ፍቅር ካረገድል ለካ ሰው አይድንም በኦሪቱ ገድል ወንጌል ይዞ መጥቶ ፍቅር ካረገድል። ሰብለ ወንጌልም ከበዛብህ ውጪ ሌላ ከማገባ ብላ ወደ ገዳም መነነች። እሱም እሷን በመፈለግ አካባቢው ርቆ አዲስ አበባ ገብቷል። የሰብለ ወንጌልን መስዋዕትነት ታዲያ ሐዲስ ዓለማየሁ እንዲህ ሲገልጹት ቴዲ አፍሮ በዚህ መንገድ አመሰጠነው። ማር ሲገባ ገዳም ድንጋይ ተንተርሶ ጧፉም እንደመናኝ ይሁት ቢጫ ለብሶ ወንጌል መነኮሱ በልጅነታቸው ማር እስከ ጧፍ ሆኖ ዓለም ቢነዳቸው ያለን በዚህ ምክንያት ነው። ማር ጣፋጭ በሁሉም የሚወደድ ተፈላጊ ነው። የማር የመጨረሻው ዝቃጭ ደግሞ ሰም ነው። ሰሙ ለምግብነት አይዋል እንጂ ጣፋጭነቱ ይቀንስ እንጂ የሚጣል አይደለም። ለሌላ ተግባር ይውላል፣ ለጧፍ መስሪያ። ምላስ ላይ ጣፍጦ ለጣዕም ሆድ ውስጥ ገብቶ ለጤና ባይስማማ ከስር እየነደደ መስዋዕት ሊሆን እየተቃጠለ ብርሃንን ሊያበራ ቢጫ ለብሶ ይመጣል። ይህንን ነው ቴዲ አፍሮ በሰብለ ወንጌል ግጥም ውስጥ እንዲህ ሲል የገለጸው። ማር ሲገባ ገዳም ድንጋይ ተንተርሶ ጧፉም እንደመናኙት ቢጫ ለብሶ ወንጌል መነኮሱ በልጅነታቸው ማር እስከ ጧፍ ሆኖ ዓለም ቢነዳቸው። መጨረሻም ስናጠናቅቀው በዛብህ ሰብለን በመፈለግ ባክኖ ወደ ሀገሩ ሲመለስ መንገድ ላይ ሽፍታዎች አግኝተው ይደበድቡታል። መሬት ላይ ወድቆ ሳለም አንዲት ሴት አግኝተውት ወደ ቤታቸው ይወስዱታል። በዛ አጋጣሚ ሰብለ ወንጌል ማደሪያ ፈልጋ እዛች ሴትዮ ቤት ስትመጣ በዛብህ ተኝቶ ታገኘዋለች። የዛን ጊዜም በዛብህ ያትና እንዲህ አለ ይለናል ተራኪ ወጋየሁ ንጋቱ። የተከደኑ አይኖቹን ገለጥ አድርጎ በፊቱ የቆሙትን መነኩሴ ያየና ሰብለ አለ ጣር በሚጎትተው ድምፅ። ሰብለም በዛብህ መሆኑን ስታቅ ራሷን መቆጣጠር አቅቷት አይኖቿ በእንባ ተጥለቅልቀው ይሄንን ሳላይ በሞት ቋለች። እጅግ በሚያሳዝን ሁኔታ ታሞ አልጋ ላይ ነው ያገኘችውና በመጨረሻም በአምስተኛው ቀን በዛብህ ሰብለ ወንጌል እያስታመመችው እጇ ላይ ያለ በአምስተኛው ቀን ሕይወቱ አለፈ። ሰብለ ወንጌልም 12 ዓመት ሙሉ ቤቷ መቃብሩን አድርጋ አጠገቡ የተኛች ከርማ ከ12 ዓመት በኋላ የልብ በሽታዋ ተነስቶባት እሷም ሕይወቱ አለፈ። ፍቅር እስከ መቃብርም በዚህ መንገድ ተጠናቀቀ። ቴዲ አፍሮም ሲጨርስ ምን ብሎ ጨረሰ? በበዛብህ ኑዛዜ ጨረሰ። አንቺ ፍቅር ጥጌ ውድነሽ በጣሙን መምጣቴ ነው በቃ እኔ አቃተኛሁን አዲስ ዓለም ሆነ ባንቺ ስል ወጋየው እድል የሆነና ባጣሽ ተሰቃየው። እዚህ ጋር የሚገርም የቴዲ አፍሮን ብዕር እንመለከታለን። አንቺ የፍቅር ጥጌ ውድነሽ በጣሙን ያለው እናትየዋን ውድነሽ በጣሙን ለማንሳት፣ አዲስ ዓለም ሆነ ባንቺ ስል ወጋየው ደግሞ አዲስ ዓለማየሁን የመጽሐፉን ደራሲ ሲሆን ባንቺ ስል ወጋየሁ ያለው ደግሞ የመጽሐፉን ተራኪ ወጋየሁ ንጋቱን ሲያነሳ ነው። በመጨረሻም በዚህ መልክ የመጽሐፉን ዋና ደራሲ ገጸ ባህሪና ተራኪ አንስቶ እንዲህ ሲል ዘጋው። አንቺ ፍቅር ጥጌ ውድነሽ በጣሙን መምጣቴ ነው በቃ እኔ አቃተኛሁን አዲስ ዓለም ሆነ ባንቺ ስል ወጋየሁ እድል የሆነና ባጣሽ ተሰቃየሁ። መጨረሻም ፍቅር እስከ መቃብር በሐዲስ ዓለማየሁ ተጸንሶ በወጋየሁ ንጋቱ ጎልምሶ በቴዲ አፍሮ ተሞሽሮ በእኔ በቢኒ 90ስ አቅራቢነት እንዲህ ለእናንተ ደረሰው። ፍቅር እስከ መቃብርን አንብቡት፣ ትረካውን ስሙት። ይመቻችሁ።